ተዋል። ኢትዮጵያውያን ስደተኞችን ጭነው ሲጓዙ የነበሩ 4 ጀልባዎች ትናንት ሌሊት በየመንና በጅቡቲ የባህር ክልል ላይ ሰጥመው ቢያንስ 2 ሰዎች ሲሞቱ 188 ደግሞ የደረሱበት አለመታወቁን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት የፍልሰት ጉዳይ ድርጅት በምህጻሩ IOM ቃል አቀባይ ዛሬ እንዳሉት የመን የባህር ክልል ውስጥ ከሰጠሙት 2 ጀልባዎች 2 ሰራተኞችን ብቻ በህይወት ማትረፍ ተችሏል። ሆኖም 181 ስደተኞችና 5 የመናውያን የጀልባዎቹ ሰራተኞች ግን የደረሱበት አልታወቀም። ለሁለቱ ጀልባዎች መስጠም ምክንያቱ ጀልባዎቹ መጓዝ እንደጀመሩ በጅቡቲ ባህር ዳርቻ ላይ ኃይለኛ ንፋስ በመከሰቱ መሆኑ ተነግሯል። በደቡባዊ የመን ታዚዝ ወረዳ ዱባብ ቀበሌ የሰጠመችው 3ኛዋ ጀልባ 31 ኢትዮጵያውያን ስደተኞችንና 3 የመናውያን የጀልባ ሰራተኞችን ጭና ነበረ። 4ኛዋ ጀልባ 150 ኢትዮጵያውያን ስደተኞችን አሳፍራ ወደ የመኑ አብያን ወረዳ ውስጥ ወደሚገኘው አህዋር ቀበሌ በማምራት ላይ ሳለች በተመሳሳይ አካባቢ መስጠሟ ተዘግቧል።